ኑሃሚንን ይችላችሁ መጥቻለሁ። ኑሃሚን እንግዲህ እንዴት ተጠለፈች? ወንድ አጥር ጠልፏታል ማለት ነው። በገጠር በሄደችበት በአያቷ ቤት ማለት ነው ተጠልፋለች። ናሆም ጋር ወክ እያረጉ እንደዚሁም ደግሞ አምሽተናል፣ መሽቶብናል፣ ቶሎ ቶሎ መሄድ አለብን ስትለው እሱም ደግሞ እሺ በቃ ናሆሜን አያቴ ዛሬ አስለቀንም በጣም ቆየን እያለ የተንቀሳቀሱ እያለ ወንድ አጥር ከጓደኛው ጋር ተደፍጦ እንግዲህ ጠልፏት ቤቱ አስገብቷታል። ናሆምንም አይሰሩት ስራ ሰርቶ ደብድቦ እንደዚሁም ወደ ናሆሜን አያት ቤት ይሄድና እግሩን እየታሸ ከመጀመሪያውም ሰብሮት ስለነበረ ድጋሚ ደብድቦ ይሄዳል። እንትናን ተሸክሞ ማለት ነው። እሱም ደግሞ እንዴት እንደዚህ ሊያረግ ቻለ? እንዴት ሊሆን ቻለ? እኔ ማን እንደሆንኩኝ አላወቀኝም ማለት ነው። እሰራለታለሁኝ እኔ የናሆሜን አያት እንደዛ እያለ ትፎክራለች። አሁን ላይ ናሆሜን እሱም እንደፈለግኩ አርጌሽ የፈለግኩትን ካረኩ በኋላ እለቅሻለሁ ይላታል ወንድ አጥር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ናሆሜንን ነው ማለት ነው። ናሆሜን እንግዲህ እንደምታዋቸው በጣም ጥሩ ላይ ነበሩ። አምራንም ደግሞ ወይዘሮ ዝናሽን እያስፈራራች እንደሆነ ደርሰንበታል። ዳጊ ከገጠር ተደውሎለት ቶሎ ድረስ አባትህን የሚመስል ሰውዬ ጫካ ውስጥ ተገሎ ተገኝቷል ስሉት እየበረረ መጥቶ እቤት እየፈለገ እያለቀሰ ይህማ አባቴ ሊሆን አይችልም እያለ የሱን አስክሬን ካየ በኋላ እየተጸጸተ አባቴ ሊሞት አይችልም፣ ግን እሳ ጠፍቶኛል፣ ከጠፋ ስንት ሳምንት አልፎታል፣ አባቴ የት ይግባ የት አላቅም እያለ አሁን ላይ ያለቅሳል። ወይዘሮ ዝናሽም እኔን ነብሰ ገዳይ እያልከኝ ነው እንዴ? እኔ ምን አውቃለሁ፣ ለራሴ ብዙ ችግር አለብኝ እያለች ለዳጊ ትመልስለታለች። ዳጊም እየተናደደና እየተበሳጨ ይገኛል። ይህ አሁን ላይ ያለበት ሁኔታ አሳስቦት እንደዚሁም ወይዘሮ ዝናሽን እናቱን እየጠየቃት በመራ አዘን ላይ ሆኖ እባክሽን እንድትነግሪ ትችያለሽ፣ ያኔም ስጠይቅ አባቴ ላይተሩን እዚጋ አግኝቸው ነበር፣ የእሱ ላይተር እዚጋ በምን ሊቀመጥ ቻለ ይላታል። ዝናሽም እየተርበተበተች እኔ በምን አቅልሃለሁ እያለ ምክንያቱም ያኔ ላይኩን ስለሰማት ላይኩን እንደገደለው የዳጊን አባት ሁላችንም እናውቃለን። የእሱን ሚስጥር ደብቃ አሁን ላይ እየተጨናነቀና እየተበሳጨ ይገኛል። ላይኩን እንግዲህ እያደረገ ያለው አሁን በዚህ ሰዓት ላይ በጣም ጭንቀት ውስጥ ነው። አምራን ትልቅ ሚስጥር ስለያዘችባት ወይዘሮ ዝናሽ ቤት ብትገባም ለዳጊ ሁሉንም ነገር እናገራለሁ እያለች እያስፈራራይ፣ ዳጊም ደግሞ ባክሽን ንገሪኝ፣ እናቴን የምታስፈራሪያት የሆነ ቪዲዮ እንዲያሽባት እርግጠኛ ነኝ እያለ ይጠይቃታል። እሷም ደግሞ በፍጹም እኔ ምንም ነገር አልያዝኩም ዳጊ፣ እናም ደግሞ ናሆም የዛ ቤት ልጅ እንዳልሆነ አታውቅም እንዴ? ከየት እንደመጣ ደግሞ ስለሱ ወንድም እንዳልሆናችሁ ደርሼበታለሁ እያለ ትነግረዋለች። እሱም ዳጊም ደግሞ እባክሽን ያውን ወደ ቁም ነገሩ ግቢልኝ፣ ራሴን አታሳምሚኝ እያለ እየጮኸ ይቆጣታል። በዛ ሰዓት ላይ እንዴ ምን እያልክ ነው ዳጊ? እኔን ልትጮህብኝና ልታሸማቅቀኝ አትችልም። እዚህ ጋር የራስህ ጉዳይ፣ እኔ ላንተ ያልኩትን ነው የተናገርኩት እያለች ትለዋለች። አምራን በአሁን ሰዓት ላይ የምትፈልገው ከወይዘሮ ዝናሽ እያስፈራራች አንዱን አክሱም ለዳጊ የምትሰጭውን አክሱም ለእኔ ትሰጭኛለች ትላታለች። ምክንያቱም አንቺን የምሰጥሽ ምን ብዬ ነው? እንዴትስ ብዬ ነው የምሰጥሽ? እንዴት አስበሽ ነው እያለ ትነግራታለች። ወይዘሮ ዝናሽ በፍጹም ላደርገው አልችልም። እሺ በቃ ተረጂኝ፣ ቀስ በቀስ እንጂ ባንዴ የሚሆን ነገር የለም እኮ አምራን እያለች አምራንን ትጠይቃታለች፣ ትማጸናታለች። አምራን በጣም ኃይለኛና አስጭበርባሪ ሌባ፣ ናሆምን ወዳው ሳይሆን ሳታፈቅረው ዝም ብላ፣ እሷም ደግሞ ትደውልና ለናሆም ክፍለ ሀገር ስለሆነ ያለው ባክሽ ናሆሜንን እኮ ጠለፏት ይላታል። እሰይ ደግ ሆነች፣ አንቺ እንደው ትንሽ እንኳ አትጸጸችም፣ ትንሽ እንኳ አታስብም እያለ ልብሽ አይደነግጥም እያለ ይነግራታል። እሷም ደግሞ ለምንድን ነው እምደነግጠው? ወዳ ፈቅዳ የሄደች መሰለኝ፣ እኔ ምን አገባኝ ትለዋለች። እሱም እንዲህማ ልትይ እንደዚህ ጨካኝ ነሽ እንዴ አምራን እያለ ይነግራታል።
ምክንያቱም አንተ እርቅስ ለራስህ አስብ። ስትመጣ ትልቅ ችግር እንዳለብህ አትርሳ። እዚህ ቤት ውስጥ በጣም ትልቅ ችግር እኮ አለብህ አቶ ናሆም እያለች ትለዋለች። እሱም ናሆምም ደግሞ ግራ ተጋብቶ የምን ችግር? እሱን እናትህ ደውላ ትነግርሃለች ትልና አምራንም ወደ ስራዋ ትገባለች። እሱም ደግሞ እሺ እስከምመጣ ማዳመጥ አለብኝ፣ እሺ እናቴን አገናኘ ሲላት፣ እሷም ደግሞ እናትህን ላገናኝህ አልችልም፣ አሁን ያለሁት ሌላ ቦታ ላይ ነኝ እያለች ጆሮ ላይ ትዘጋበታለች። እሱም ይደነግጥና ምን ተፈጥሮ ይሆን ደግሞ ምን አስበው ይሆን ምን አቅደ ይሆን እያለ ብቻውን ያነበንባል። ከዛ የናሆሜን አያቷ ከዚህ በኋላ ምን እንደማደርግ እኔ ሰው አይደለሁም፣ እሰራለታለሁ፣ በቁሙ አነደዋለሁ። ቤተሰቦችሽ ያኔ በክብር ስጠይቅ በክብር አልሰጡኝም። ከዚህ በኋላ እኔ ማድረግ ያለብኝ አንቺን አስገድጄ ማግባት ነው እያለ ናሆሜንን ያጨናንቃታል። ወንዳጥር አሁን ላይ ተገፍቶም ቢሆንም በክብር የጠየቁት ቤተሰቦቿን እምቢ ብለዋል። ላንተ ልጃችንን አንሰጥም ስላሉት ተናዶና ተበሳይቶ ስላለ በቃ ካልሰጡኝ ይሄንን ማድረግ አለብኝ ብሎ እያደረገ ይገኛል ማለት ነው። በዚህ ሰዓት ላይ ሁሉንም ነገር እያንዳንዱ ነገር አደርጋለሁ፣ ምክንያቱም እነሱ በፊት ላያስጥሉሽ እምቢ ስላሉ እባክህን እንደዚህ አታድርግ፣ ምክንያቱም እኔን እንደዚህ አደረግ ማለት በጣም ከባድ የማትችለው ጦርነት ውስጥ ገባ እያለ ትነግረዋለች። ከዛ ናሆሜንም እያለቀሰኝ አንድ ነገር መናገር አለብኝ፣ እኔ ክብሬ የለም፣ ክብሬን የተወሰደብኝ ከተማ ከገባሁ በኋላ በሶስት ዱርዬዎች ደፈሩ ብላ ትለዋለች። እሱም ደግሞ እውነት መሰለውና ምን እያለ ነው እንዴ? ምን እያለች ነው? እሺ ባክሽ እያለ ያወራታል። አንተን ይኸውልህ ምንም ቢሆን ታገባኛለህ ብለህ ጠብቀህ ከሆነ ቅንጣት ታክል እጠላሃለሁ ብትልና ምራቋን አክትፍ ብላ ትተፋበታለች። እሱም እየተናደደ እየተበሳጨ እንዴት እንደዚህ ታደርጋለች ናሆሜን እያለ በጣም ይናደድና እሱ የሚላት ምክንያቱም በገጠር ስሟ ድንቡሼ ነበር ማለት ነው። በዛ የተነሳ እንግዲህ እቤት ከመጣይ በኋላ በጣም ከባድ ችግር ውስጥ እንዳለች ሁላችንም አይተናል። ናሆሜን አሁን አያቷ እባክህ አታጨናንቀኝ፣ ከዚህ እጄንም እግሬንም ፍታኝና ልውጣ እያለ ትለዋለይ። እሱም ወንዳጥርም ከዚህ በኋላ የትም እንቃቲም እኔ ጋ እዚሁ እንትንተ ያለሽ ይላታል። እዚሁ ወልደሽ ከብደሽ ትልቅ ሰው ሆነሽ ትልቅ ደረጃ ደርሰን አንቺን ስጠብቅ ነው የኖርኩት፣ ስለዚህ የትም ቦታ አትሄጂም ብሎ ታገታት። በኋላ እሷም እያለቀሰች ቁጭ ብላ ትገኛለች። በዚህ ሰዓት ላይ ግራ ስለገባት ምንም ማድረግ እንደማትችል ሁላችንም እናውቃለን። በቅርቡ ግን እውነት ነው፣ እውነት ስለማይደበቅ በቅርቡ እናውቀዋለን እያለች እልቅስ ፍታኝና እኔም ወደ ቤቴ አንተም ደግሞ ቀስ በቀስ ሁሉን ነገር ታውቃለህ። ናሆም ማለት ወንድሜ ነው፣ ከሱ ጋር ምንም ነገር የለንም እያለ ትለዋለች። እሱ ግን ያረገው እንዳለሽ አውቃለሁ፣ ብዙ ነገርማ አላችሁ፣ ሳይኖራችሁ እንደዚህ አቶኝም እያለች ትለዋለች። እሱም ምንም ነገር እንዳለሽ አውቃለሁ፣ ከዚህ በኋላ ግን እኔን እናገራለሁ ካልሽ በጥፊ ነው ምልሽ ብሎ በጥፊ እንደመታት አይተናል ውዶችዬ። ናሆሜን አሁን ያለችበት ችግር በጣም ከባድ ችግር ውስጥ ነው ያለችው ማለት ነው። ወንዳጥር እንግዲህ የኔ ናት እሷ የማንም አይደለችም ካለ በኋላ እጁ አስገብቶ ባይ ባይ ውዶች።